አይነ ጥላ ሲባል ከተለያዩ አባቶች በገዳማትና በጸበል ቦታዎች ትሰማላችሁ። አይነ ጥላ ብለን የምንጠራው ሌላ ሳይሆን ራሱ አጋንንት ነው። አጋንንቱ በእውቀታችን፣ በአስተውሎታችን፣ በህይወት መንገዳችን ላይ የእንቅፋት ጥላ ስለሚሆን ነው በተግባሩ አይነ ጥላ የሚለውን ስያሜ ያገኘው። የአይነ ጥላ መንፈስ ከሌሎቹ ክፉ መናፍስት ልዩ የሚያደርገው በውስጣችን አሸምቆ ተደብቆ ከተፈጥሮ ባህሪያችን ጋር ተስማምቶና አድብቶ ስለሚኖር ነው አደገኛ የሚያደርገው። አይነ ጥላ የሚለው የመንፈሱ ስም ብቻ ሳይሆን ተንኮሉ ጭምር በጥንታውያን አባቶች ዘንድ በደንብ ይታወቅ ነበረ። አይነ ጥላ ሲባል ግር እንዳይላችሁ በምታውቁትና በሚገባችሁ ምሳሌ ላስረዳችሁ። ለምሳሌ የሀገራችን የመከላከያ ሰራዊት አለ። መከላከያ ሰራዊቱ አንድ ቢሆንም በስራ ድርሻቸው ይለያያሉ። አየር ኃይል፣ እግረኛ፣ ታንከኛ፣ መድፈኛ ወዘተ ተብሎ ይከፈላሉ። ግን አየር ኃይሉም እግረኛውም ታንከኛውም መድፈኛውም ሁሉም ወታደሮች ናቸው። የአጋንንት ሰራዊትም የወል ስማቸው አጋንንት ቢባልም በስራቸው እንደየተንኮል ድርሻቸው ስማቸው ይለያያል። ለምሳሌ ዛር አጋንንት ነው። ግን ዛርን ከሌሎች አጋንንት ልዩ የሚያደርገው ራሱን እንደ ፈጣሪ ማስመለኩ ነው። አምልኩኝ፣ ስገዱልኝ፣ ገብሩልኝ ስለሚል ነው። ሌላው የዛር መንፈስ በዘር ሐረግ ወይም በቤተሰባችን ያለውን የዘር ሐረግ ይዞ የሚዋረስ በመሆኑ ነው ዛር የተባለው። የዛር ውላጅ አጋንንት ነው። የዛር ውላጅ ዛር ያለበት አባት ወይም ዛር ያለባት እናት የሚወልዱት ልጅ የነሱን የዛር መንፈስ ከማፀን ጀምሮ ተዋርሶት አብሮት የሚወለድ መንፈስ ማለት ነው። ወይም በመዋለድ ጊዜ የሚዋረስ መንፈስ ስለሆነ ነው የዛር ውላጅ የሚባለው። በነገራችን ላይ ብዙ ጊዜ የዛር ውላጅ የሚለውን ስለሰማን እንጂ ሁሉም መናፍስት እናታችን ወይም አባታችን ላይ ካለ አሊያም መንፈሱ እናታችንም አባታችንም ሁለቱም ላይ ካለ ልጅ ሲወልዱ እናት ወይም አባት ላይ ያረፈው መንፈስ የሚወለዱት ልጅ ላይ ይኖራል፣ አብሮት ይወለዳል። አይነ ጥላም ልክ እንደ ዛር ውላጅ አለው። አይነ ጥላ ያለባት እናት ወይም አባት የሚወልዱት ልጅ የነሱ አይነ ጥላ የሚወልዱትን ልጅ ከማፀን ከጽንስ ጀምሮ በመጠናወት አብሮት ይወለዳል። በእናትና በአባት ላይ ያለ የአይነ ጥላ መንፈስ ልጃቸውን ከማፀን ጀምሮ አብሮ በመዋረስ ሲወለድ አይነ ጥላ ተብሎ ገርግር አይነ ጥላ ከተባለ አይነ ጥላ ሆኖ ከፍ ያለ አይነ ጥላ ማለት ነው። ስፔሻሊስቱ ጠማማው ክችች ያለው አለቅም ብሎ የሚታገል ስሙ ራሱ ይገርመኛል። አይነ ጥላ ሆኖ አባቶቻችን ገርግር አይነ ጥላ ያሉት ትዳር ይገረግራል፣ ስራ ይገረግራል፣ እጮኝነት ይገረግራል፣ ትምህርት ይገረግራል፣ የውጭ ዕድል ይገረግራል። የማይገረግረው ነገር የለም። ገርግር አይነ ጥላ ያለበት ሰው ሁሉ ነገር የተገረገረ ነው፣ ወይም ደግሞ ሁሉም ነገሩ የተዘጋ ነው። ይጀምራል አይጨርስም፣ ይሄዳል አይደርስም። እንዲህ አይነት ችግር የሚኖረው ገርግር አይነ ጥላ ሲኖር፣ በጥሩ ውጤት ተምረው ከማንም በላይ ሆነው ሲቪያቸውን ይዘው በየታፔላው ላይ ያዩ ስራ እየፈለጉ የማያገኙ አሉ። ከነሱ በታች ሆኑት እኮ ስራም ይዘው ህይወታቸውን ይመራሉ። እነዚህ እንደ ቆረሌው ከተማ ላይ ሲዞሩ ይውላሉ። ለምን? ገርግር አይነ ጥላ ስላለባቸው። እጮኛ ይመጣል፣ ይጀመራል፣ ጫፍ ይደርሳል፣ ይበላሻል። ይሄንን እግዚአብሔር አልፈቀደውም ብሎ ይተዋሉ። ከሌላ ሰው ጋር ደግሞ ይጀምራሉ፣ ይቀጥላሉ። እሱም ሜዳል ጫፍ ሲደርስ ይበላሻል። ገርግር አይነ ጥላ ካለ ትዳር እንዲህ የሆነ ይበላሻል። የውጭ ዕድል ይመጣል። ሌሎቹ በቀላሉ ይሄዳሉ። እነሱ አይደለም በቀላሉ በከባዱ እንኳን መሄድ አይችሉ። በህገ ወጥ መንገድ ማንኛውም ሰው የሚሄድበትን በአቋራጭ መንገድ ብዙ ዋጋ ተከፍሎበት በነፍሳቸው ተወራርዶበት የሚካሄድበት ነገር እንኳን ለነሱ አይሆንም። ተውት። ይሄ በህጋዊ መንገዱ ይጀመራል፣ ይቀራል። ለሌላው የውጭ ዕድል መጥቶ ተሳክቶላቸው ይሄዳሉ። እነሱ እዚሁ ታስረው ይቀመጣሉ። አያገቡ፣ አይሰሩ፣ አይማሩ፣ ምንም ማድረግ አይችሉ። ህይወታቸው ተገርግሮ ቁጭ ይላል። ከዛ በኋላ እነዛ ሰዎች ገርግር አይነ ጥላ እንደሆነ ስለማያውቁ እግዚአብሔር ላይ የሚያማርሩት እድሌ ነው፣ የ40 የ80 እድሌ ነው እያሉ እያማረሩ እየተማረሩ ይኖራሉ። በተለይ ደግሞ ይሄ ገርግር የሚባለው ልጆችን ህፃናትን ይወዳል። ምክንያቱም አብሮ ካደገ ብዙ ነገር ለመስራት ይመቸዋል። ከስር ከመሰረት ከታች ከህፃንነት ነው አብሮ የሚይዘው። ይማራል ምንም። አንዳንዶቹ ፊደል መለየት የማይችሉ አሉ፣ ስማቸው የሚጠፋባቸው አሉ። አንብበው እንኳን ሊያውቁ መረዳት አይችሉም። ያነባሉ ምንም አያውቁ። እንዲህ ሆነው የሚያዙ አሉ። ገርግር አይነ ጥላ አእምሮ ላይ ቁጭ ብሎ ትምህርት ይዘጋል።
ልብ ላይ ቁጭ ብሎ ሰውን ደንዝዝ ያደርጋል። አንደበት ላይ ቁጭ ብሎ ችግራቸውንም እንዳይናገሩ ቢናገሩም ገልብጦ እንዲናገሩ ያደርጋል። ብቻ ስለዚህ መንፈስ ለመናገር ሰዓትም አይበቃም። እንደው ካወቃችሁ ከተረዳችሁ ብዬ ነው። እንዲህ አይነት ህይወትና ፈተና የብዙዎቻችን ስለሆነ ማለት ነው። ይኸው ትምህርት እንዳይማር፣ ከቤት እንዳይወጣ፣ ከጓደኞቹ እንዳይገናኝ፣ በእድሜው የፈለገውን ነገር እንዳይሆን ይኸው ገና በህፃንነት አስሮ ቁጭ አድርጎታል። ፈሪ አደረገው አይደል? ቀና ብሎ ሰው ማየት አይችልም። አይወጣት አይወራት እቺ በላችኛ በቃ በጸሎቷ ነው። ምን ላድርግ ታዲያ? አንድ ወንድ ሴት አይነ ጥላ ሲኖርበት ፈሪ ይሆናል። ሴት አይቀርብም። ላብ ይጠምቀዋል። ወደ ሴት ጠጋ ሲል አይናፋር ይሆናል። ሴቶችን አያናግርም። ግን በግል ህይወቱ ደግሞ ወይ ራስ በራስ ማርካት ስሜት ውስጥ አለበት፣ ወይ የግል ወሲብ ውስጥ የተጠቃ ነው፣ ወይ የእርቃን ፊልም የሚያዘወትር ነው። እንደዚህ አይነት ህይወት ያለው ነው እና ራስ በራስ ማርካት ውስጥ ሲገባ ይቺ ሴት አይነ ጥላዋ ግብሯን ትወስዳለች። ከፈሳሹ ነው ግብሯን የምትወስደው። ዝሙትም ልታስለምድ ትችላለች። አንዳንዴ ግን ብዙ ጊዜ ሴት አይነ ጥላዎች ዝሙት ውስጥ አይከቱም ማለት ወንዱ ፍላጎት ኖሮት ግን እነሱ ስለማይፈልጉ ከሴት ጋር ያገናኙት። ራሳቸው ግን ሌሊቱን እየተሻሹ በሴት እየተመሰሉ እየተገናኙት ሴት አይነ ጥላው ከወንዱ ጋር እየተገናኘች ህልመ ሌሊት እንዲመታው ታደርጋለች። ይሄ ህልመ ሌሊት ማለት በሌላው ቋንቋ ግንኙነቱ ከሴት አጋንንት ጋር ነው ማለት። በደንብ ሰፋ አድርገን ስናስበው ማለት ወይም ግብሯን ትወስዳለች ማለት ነው ሴት አጋንንት። ስለዚህ አይነ ጥላው ወንድ ሆኖ ሴቶች ላይ ሲቀመጥ የወንድን ቦታ ለሴቶች የሚሰጠውን ነገር ሸፍኖና ይዞ ነው ማለት ነው። ሴትም ሆና ወንድ ላይ ስትቀመጥ ወንድ ከሴት የሚያገኘውን መልካም የሆኑ ነገሮችን ሴት አጋንንቷ ወይም አይነ ጥላዋ ሸፍና ነው ማለት እንዴ። ለወንድ እኮ ሴት አስፈላጊ ነች፣ ለሴትም ወንድ አስፈላጊ ነው። ዝም ብሎ ይሄ ጾታዊ ነገር ዘር መተካት ብቻ ሳይሆን ለመኖርም ግዴታ ነው። አጋዥ ኃይል ነች ሴት። አሁን ሴት ያላትን አይምሮ ወንድ አያፈልቀውም። ሴት የምታፈልቀውን ሐሳብ ወንድ ልጅ አይኖረውም። ስለዚህ ያን የማይኖረውን ሐሳብ በሴት በኩል ሙሉ እንዲሆን እግዚአብሔር ከሴት ጋር እንዲጋባና ትዳር እንዲኖረው ፈቃዱ ነው። ይሄ ደግሞ ምድራዊ ህይወትን እንድናሸንፍ ነው። ይሄን አሰራር ይሄ ስርዓት የተሰራልን ማለት ነው። ስለዚህ እንደዛ ስለሆነ የሴትን አይምሮ ከሴት የሚገኘው መልካም ሐሳብ፣ በጎ የሆነ ስጦታዎች፣ የዘር መተካትንም ሚስጥር፣ የመባረክንም ኃይል፣ አብሮ የማደግንም ፍላጎት፣ በጋራ ነገሮችን የመስራትንም ተነሳሽነት በሙሉ አጥፍታ ይቺ ሴት አጋንንቷ ሰይጣናዊ በሆነ መንገድ ትተካዋለች። ብቸኝነትን ማላበስ፣ ሴትን መፍራት፣ ሐሳብን ሰይጣናዊ ማድረግ፣ በጎ የሆኑ ነገሮችን ከልቦናችን እንዳይፈልቅ መዝጋት፣ ብቻችንን ሆነን በሐሳብ ብዛትና በጭንቀት አይምሯችን እና ሐሳባችን ወይም ህሊናችን ጭምር ብዥ እንዲል ማድረግ ብዙ ጊዜ የወንድና የሴት አይነ ጥላ ስራዎቹ ነው ስንፈተን ኖረናል ማለት ነው። ስለዚህ አይነ ጥላ ጾታ የለውም፣ ሰይጣን ጾታ የለውም። ግን እንደየጥቃቱ መጠን እንደየፈተናው መጠን ሴት አይነ ጥላ ወንድ አይነ ጥላ የሆነ በሰው ህሊናና ልቦና ህልውና ውስጥ ተደብቆ የሰውን ህይወት ሲፈትን ይኖራል ማለት ነው። እግዚአብሔር ማስተዋሉን ያድለን። አሜን። እና መፍትሄው ምንድነው ታዲያ? አሁን ብዙ ሴቶች ትዳር የላቸውም። ይሄ ትዳር የሚባለው ደግሞ እድሜ ያለው እድሜውን ካለፈ ትዳር የሚለው ነገር ስሜቱ ይልቃል። በተለይ አሁን 25 እስከ 30 ባለው ለትዳርና ተነሳሽነት ልጅ እንዲኖረን ብዙ ፍላጎት አለ። ግን ከ30 በላይ ስንሆን 40ዎቹ 50ዎቹ ስንገባ የትዳር ስሜት ሁሉ ይጠፋል፣ ይቀዘቅዛል። ዓላማ ሁሉ አይገባል። ምንድነው ትዳር ምን ጥያቄ ውስጥ ሁሉ ልንገባ እንችላለን። እና እንደዛ እንዳይሆን አብዛኞቻችን በአይነ ጥላ አማካኝነት ትዳር የለንም። ብዙዎቹ ወንዶች በአይነ ጥላ አማካኝነት ሴት አይቀርቡም፣ ፈሪ ናቸው።
በዛው ልክ ፈሪ ሆነው ደግሞ ንጽህናቸውን ጠብቀው አይኖሩም። የዝሙት አመል አለባቸው። ራስ በራስ ማርካት ውስጥ ይገባሉ። ዝሙትን ያዘወትራሉ። የእርቃን ፊልሞችን በግል ለየብቻ እያደረጉ ጊዜያቸውን ያሳልፋሉ። ዞሮ ከርኩሰት አልጠፉም እና ይሄን ትልቁ መፍትሄው አንደኛ አዌርነስ፣ ይሄ ክሬቲንግ አዌርነስ የሚባለው አለ እሱ ሊኖረን ይገባል። ግንዛቤ የሴት አይነ ጥላ አሰራር፣ የወንድ አይነ ጥላ አሰራር ልናውቅ ይገባል። ይሄ ህይወት ነው። ይሄ የመናፍስትን ስራ አጉልቶ ለዓለም መግለጽ አይደለም። በህይወት ውስጥ የሚያደርሱትን ጥቃቶች ማስረዳትና ከዛ ወጥተን ወይም የመናፍስትን ፈተና መሆኑን ተረተን በእግዚአብሔር ኃይል ህይወታችን እንድንመራ ማስረዳት ነው። እኛ አባዜ የለብንም ሁሌ ስለ ሰይጣን የምናወራው። እናንተ ስለ መናፍስት በቂ የሆነ ግንዛቤ ኖሯችሁ ከመናፍስት ዓለም ወጣችሁ በእግዚአብሔር ህልውና ውስጥ እድሜያችሁን እንድታሳልፉ ነው። ስለ መናፍስት ንቀው አገልጋይ እንሆናለን ብለው ብዙውን ጊዜያቸውን በወሬ የሚያሳልፉ ብዙ አገልጋዮች አሉን፣ ግን እምነት የለም። እነሱም የመናፍስት ሰለባ ውስጥ ናቸው። እና እንደዛ ሳይሆን እኛ የምንነግራችሁ አውቃችሁ ካወቃችሁ በኋላ ደግሞ ቀጣዩን አካሄድ መታገል እንድትጀምሩ ነው። ስለዚህ ወንድ አይነ ጥላ፣ ሴት አይነ ጥላ የሚባል አለ። ይህን ማወቅ አለበት። የሴት አይነ ጥላን አሰራር፣ የወንድ አይነ ጥላን አሰራር ምን እንደሚያደርግ፣ እንዴት እንደሚያጠቃ፣ ምን አይነት አካሄድ እንዳለው፣ የተሰጠው ጥበብ፣ የተፈጥሮ ፈቃዱ፣ አሰራሩ፣ ስልቱ እንዴት እንደሚጥለን ይህን ከተረዳችሁ በኋላ ቀጣይ ደግሞ ያን አሰራሩ እንዴት ማቆም እንደምትችሉ፣ ምን ብታደርጉ ይሄን ያቆማል፣ ምን ብታደርጉ ይሄ ነገር ይተዋል የሚለውን ነጥብ ትመጣላችሁ። እንደዚህ ያደረጋችሁ ከክፉ መንፈስ ጋር ስትታገሉ በዛው ልክ ደግሞ እግዚአብሔር የሚቀርብበትን መንገድ፣ ሰማያዊ ኃይልን፣ ሰማያዊ ሚስጥራትን፣ የቅዱሳንን ጥበብ፣ የቅዱሳንን ተጋድሎ፣ ህይወታቸውን በምድር ኑረን ተነጥቀን በሰማይ መኖርን፣ ሰማያዊ ዕውቀትን ይሄን በሙሉ ደግሞ በዛው ልክ እናገኛለን ማለት ነውና የመጀመሪያው ግንዛቤ ሊኖር ይገባል። ከግንዛቤ ቀጥሎ ደግሞ ውጊያ ውስጥ መግባት። ሌላ ምንም ነገር የለውም። ውጊያ መዋጋት ነው፣ በቃ መታገል ነው። ስንታገል ደግሞ መንበርከክ አለብን። የጸሎት ጊዜያቶችን መስራት አለብን። አመስጋኞች ልንሆን ይገባል። ወደ እግዚአብሔር መቅረብ አለብን። የጸሎት ቦታ በቤታችን ትንሽዬም ትሁን ብዙ መስራት አለብን። በርከክ ብለን የምንሰግድባት የምንበረከክባት ቦታ፣ እግዚአብሔርን ስም የምንጠራባት፣ እግዚአብሔርን የምናስተዋውስባት ቦታ ያስፈልጋል። በርከክ ብለን ጧት አመስግነን እጃችንን ዘርግተን እግዚአብሔርን ተማጽነን ስሙን አክብረን መውጣት ነው። ከዛ ውሎውን ይባርክልናል፣ ጊዜያቶችን ይባርክልናል፣ ስራችንን ያከናውንልናል፣ ቀኑ የተባረከ ያደርግልናል። ማታ ደግሞ እንገባለን፣ አሁንም ጸሎት እናደርጋለን። እንደዚህ እያደረግን እየደጋገም ህይወታችን ስናደርገው አሁን እንደዚህ አይነት ህይወት ካለን ወንድ አይነት ጥላ ምንድነው ትላለች? ምንድነው? ምን ያደርጋል ማለት ምን ያህል ጥቃት ያመጣል? ሴት አይነት ጥላ ምንድነው? ለምን ታጠቃቸዋለች? ተዘጋ ማለት አይደለም መንገዱ፣ በቀላሉ ዘጋችሁት ማለት አይደለም። ምንም ቢሆን 40,000 ሴት አይነት ጥላ አይነ ላይ ቢኖር እግዚአብሔር መንገዱን ተከፈት ካለው ይከፈታል። የትኛው ሰይጣን ቢዘጋ እግዚአብሔር ተከፈት ካለው ይከፈታል። ይሄ የሰማይ አምላክ ድምጽ ነው፣ የሰይጣን ድምጽ አይደለም። ይሄ የሰማይ አምላክ ቃል ነው፣ የሰይጣን ቃል አይደለም፣ የሰዎች ቃል አይደለም። ተከፈት ካለ ተከፈት ነው፣ ይሁን ካለ ይሁን፣ በቃ አለቀ። ምንም ካልኩሌሽን አያስፈልግ፣ ጥያቄ አያስፈልግም። ያን ተስፋ ይዘህ መኖር ነው። እያመሰገንክ እያከበርከው በቤቱ እየዞርክ እየተመላለስ ስሙን እየጠራ መኖር ነው። በቃ በእግዚአብሔር ህልውና መመላለስ ነው። በእግዚአብሔር አይን እየታየ በክብሩ መመላለስ ነው። ይሄ ነው ታዲያ። ከየት ይምጣ ታዲያ? እንዴት እናድርግ? አንጸልይም፣ አንበረከክም፣ እንደክማለን። ጸልየን ወደ ኃጢአት ነው፣ ጸልየን ወደ ተንበርክከን አሁንም ወደ ኃጢአት እንወድቃለን። ሰይጣን በቀላሉ ይጥለናል፣ ተላምዶናል፣ ያውቀናል ልባችን። እንደዛ ስለሆነብን ነው እንጂ ሴት አይነ ጥላ ወንድ አይነ ጥላ የእግዚአብሔር ኃይልና መንፈስ ካለ አይሰራም። እውነቴን ነው አይሰራም። ስለዚህ ኃይሉን ማግኘት፣ ሰማያዊ ምስጢራቱን የመገለጡን ነገር መሻት፣ እግዚአብሔር የሚመጣበትን መንገድ መፈለግ ነው ክርስትና። መፈለግ ይሄን ትሞክራላችሁ፣ ሌላም ትሞክራላችሁ፣ ያኛውን ትሞክራላችሁ። ሁሉን እየሞከራችሁ መፈለግ ነው። በፍለጋ ውስጥ በጥረታችንና
በመንፈሳዊ ተነሳሽነታችን ልክ እግዚአብሔር ራሱን ይገልጥልናል፣ ራሱን ያሳየናል። እግዚአብሔርን ካገኘ ያው ሰይጣን ቦታ አይኖረውም። እግዚአብሔርን ከተረዳ የመናፍስት ሐሳብ አይሰራም ማለት ነው። ወስብሐት ለእግዚአብሔር። ይቆየን።